እውነታ ነው ማሬ። ኧረ ትቀበላለች፣ እቺ ትቀበላለች እኮ ሐቂ እኮ ማሬ እናትን ቡን ያለው ነው ውስጡ። ማነው ሩታዬ ውስጡ ሆዱ ገባች፣ ውስጡ ጉሮሮው ገባች። የምታወራው በዚህ ምንድን ነው የምታወራው? ተይዞበት ነው ተደገምበት ነው ምናምን አትበሉኝ፣ አታባብሉኝ አለች። የልቡን የተናገረው አለች። እዚያ ትክክለኛ ነች፣ እዚያ ትክክለኛ ሴት ነች። ታዲያስ ጀግና ሆሞ ይላል ማርያም እንደዛ አለች። ምንድን ነው መነፋፈጥ? ወንድ ሆና ለምንድን ነው ለሄርሜላ ለሩታዬ የሆነች እንደዚህ ሲሉ እኔ አንዳንዴ ሩታ የሄርሜላ አለች በጥፊ መታችሁ ብላችሁ ታወራላችሁ አለቻቸው። የራሷ ደጋፊ እኮ ናት፣ ፕሮፋይል አርጋ። እኔ ግን እንደ ሩታ ብሆን አለች እንኳን ጥፊ ሌላ አስገብኝ ያልኩት እምቢ አለችኝ። ማለት ላግዛት ብዬ እንኳን ጥፊ ሌላም አደርገው ነበር። እንዲያውም ጎበዝ ናት ሩታ። ግን ሩታ ደግሞ ያናደደችኝ እኔ የሩታ ድሮ በጣም ወዳት ነበር አለች። ግን ፕሮፋይል ምናምን የለኝም አለች። ግን ዝም ብዬ አደንቃት ነበር። ጎበዝ ናት፣ በስንት መከራ እዚህ ደርሰዋል ምናምን፣ በዚህ በዛ አደንቃት አለው አለች። ከዛ ያኔ ቪዲዮ ዳኒ ያሳየ ምናምን የተባለ ጊዜ ያን ነው የጠላኋት አለች እንጂ አሁን አንድ ቀን እንኳን ወድቃ አንድ ቀን ፊቷ እሷ ላይ አንድ ቀን እንባ አይችላት አላውቅም። ፊቷ ሁለታቸው አብረው ሆነው ቆፍጠን ብላ ቀርጠጥላ ጥርሷን ነክሳ ነው የምትሄደው። ለምን እንደዛ አላደረገችም? ለምንድን ነው የምታለቅሰው? ለምንድን ነው ቆፍጠን ብላ የማታሳያት? ውሽማ ናት፣ የምር ነው ውሽማ ስለሆነች ቀፍጠን ሆና ነው መናገር ያለባት። ሚስቱ እንደዚህ እያዋለች ፀጉሯ ደግሞ ነካ ነካ ረጋገች። ሩታ ያየሻቻት ፀጉሯ ነካ ስታረጋት ለምን ጎገራት ተቃጽላ ማርያምን ተቃጽላ ታናለው ማለት ፍሬው ነው። ባልሽን ሰብስቢ፣ አንቺ ሰብስቢው። ፍሬን ገባርቀያ ሩታዬ ማለት አንድ ነገር ልንገራችሁ። እንዴት ነው ወንድሙ ነው እንግዲህ አብረው ነው ያለው። እሱ ነው የላከው ማርያም፣ ማንንም አይልከውም። ፍሬ እሷ ጋር ሁን ሌላ ወንዶች ከሚመጡ ብሎ ነው እንግዲህ ለድራማው መከላከል። አየሽ አብርሃም ግን ብልጥ ነው። ሚስቱ ሌላ ወንድ እንዲነካት አይፈልግም እንጂ በጥንቃቄ ከአይኑ እኮ እንድጠፋ አይፈልግም። ከአይኑ ለዛ ደን እንዳይቻልም ያለ ቦታ ጅራ ስትል አይኑ እውነት ይሄ ሁሉም መከራ አይቶ ገና እዚህ ደረጃ ደርሶ ሩታ ሌላ ታገባለች፣ አብሩሽ ሌላ። ህልም ነው እናንተ ህልምተኞች እንዴ ትዝ ይልሽ እንደሆነ ሆዴ እኔ ግን የጠረጠርኩት ማለት ነው ውዴ፣ ይሄ ሩታዬ የጠረጠርኩት ኤፍሬም የሆነ ትልቅ የሚያውቀው ነገር አለ። እግዚአብሔር አለ ገና የሚመጣለት ነው። ገና ብዙ ላይ ፋይል ይመጣለት፣ ነገም ከነገ ወዲያ ይመጣለት። ለራሱ ነው የሚረከበው። ለቤተሰቦቹ ጠቅላላ ነው ከፍቶ የሚያሳይ። ከነፍላሹ ነው የሚደርስ ያደረጉትን የገዛ ጓደኞቹ አሁን ድረስ እውነት